እሱም ራይ አየ። የሚገርም ምን አይነት ራይ አየ? እየፈለገኝ ነበርና ሄድኩኝ ቤት። ያው ቢኒዬም አለ። እንደው ቢኒን ብታስገባውን በኋላ ደስ ይለኛል። እና ምን አየ ፓስተር? አንድ ቀን ቢሮ ሄድኩኝና ፓስተር ቢሮ አቤት ፓስተር አልኩት። መጽሐፌም ላይ ጽፌዋለሁኝ። ውይ ነይ 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 እግዚአብሔር የተናገረኝ ነገር አለ። ደህና ነሽ? እንዴት ነሽ? ነይ ነይ አለኝ እና ሄድኩኝ። ስገባ ምን አለኝ? ዛሬ ምን እንዳየው ታውቂያለሽ አለኝ። እግዚአብሔር አምላክ አለኝ። እኔ ታውቂያለሽ አለ ሰዎችን ነቢይ ነው ከሌ እንዲህ ነው ከሌ እንዲህ ነው እኔ አልልም አለ። በጣም ጥንቁቅ ሰው ነው ፓስተር። ነቢይ ምናምን ብሎ አይሾምም። በጣም ተጠንቅቆ ጸጋን አጥርቶ ነው እንትን የሚል የበሰለም የእግዚአብሔር ሰው ስለሆነ ማለት ነው። እና ምን አለ? በጣም የሚያንጸባርቅ ዘይት ከሰማይ ሲመጣ አየሁ አለ። ታውቂያለሽ አለ በብርሌ ውስጥ ነው አለ። ማራማ ዘይት ነው አለ የሚመጣው አለ ያ ዘይት። ከዛ ምን አለኝ አለ እግዚአብሔር ይህንን ዘይት ይህን ቅባት ቀባት አለኝ አለ ጌታ። ከዛ ፀጉርሽን እጠቡልኝ አልኳቸውና ሙልጭ አርገው ፀጉርሽን አጠቡልኝ አለ። እዚች ቤት ውስጥ አለኝ እዛች እሱ ቢሮ ውስጥ ምናልባት እዚህ ውስጥ ያሉ ሰዎች ያውቃሉ። እና አጠቡሽ ፀጉርሽን አለኝ። ግዛ ጭቃ የሆነ ነገር ነው አለ የሚወጣው አለ ከፀጉርሽ ውስጥ ሙልጭ አርጎ ታጠበልኝ። ከዛ ጌታ እንደዚህ አለኝ አለ ቀባት ልጄን አለኝ አለ። ያን ዘይት አምጥቼ ቀባሁሽ አለኝ። ከዛ ምን አለ? እህቶች ፀጉራችሁን ታጥባችሁ ፎጣችሁ እንደዚህ ታደርጉ የለ አለ። እንደሱ አርገሽ ቀስ ብለሽ ዘይቱ እንዳይፈስ እንዲህ ብለሽ ተንጋለሽ ዘይቱ እንዳይፈስ ተጠንቅቀሽ ስትተኝ ርፍ ስትይ አየው። ከዛ እች ልጅ እች ሴት እውነትም ቅባት አላት ብዬ እግዚአብሔርን አመሰገንኩ። እና ባክሽ ይሄን ቅባት ጠብቂ፣ ትልቅ ቅባት ውስጥሽ ተቀምጧል አለኝ። ዋልኩ። በጣም አለቀስኩኝ። ጌታን በጣም እጅግ አርጌ አክብሬ ወደ ቤቴ ተመለስኩ። ጸሎት ቀጠልኩ። 40 ቀን 20 ቀን በጣም ነው የምጸልየው። በጣም ደግሞ አዲስ ጴንጤ ስትሆን አሁን ታየዋለህ እንግዲህ ሆን ጸልየህ ምን ብለህ አንተ ብቻ ነህ በቃ በናዝሬቱ በኢየሱስ ስም ነው ሁሉን ነገር በቃ ባያየኸውን ነገር ነው ሁሉ የምትገስጸው በቃ። እና በቃ ምን ብዬ ልንገርህ? በቃ እኔ ማን ይቻለኝ? ያዙ ይልቀቁኝ አልኩ። በቃ ከእኔ ውጭ ደግሞ ደስ ይላል። እኔ እውነት ስነግርህ ሁልጊዜም ዛሬም እኔ ለኢየሱስ አዲስ ጴንጤ ነኝ። እኔ ኢየሱስ ክርስቶስ አንድም ደቂቃ እኔ አያረጅብኝም። እውነቴን ነው የምነግርህ። ሁሌ በመድረክ ላይ እኔ ሁሌ ኢየሱስ የሚባለው ስም ለእኔ ብርቅ ነው። እውነት በጌታ የፊት የምነግርህ እና በቃ አልኩ። ግን ያኔ ደግሞ በቃ አንዴ ስትነደፍ በፍቅሩ ደግሞ በቃ ባይገርምህ አንድ እውነት ልንገርህ፣ ማትረሳው እውነት በዘመንክ ብዙ ነገር በህይወት ይቀየራል። ብዙ ነገር ይለወጣል። አጣት ስም ስራ አትስራ፣ ውደቅም አትውደቅ፣ ተነሳም አትን ኢየሱስ ግን ሁሌ አዲስ ነው። ሰርፕራይዝ ማደርግ ሁሌ እንዴት አዲስ ይሆናል? እንዴት ነው የማያረጀው ኢየሱስ ክርስቶስ? እንዴት ነው ሁልጊዜ እንዴት አንተ እኮ ሚስትም ልጅም ባል ምንም ፍቅረኛ ምንም የቆየ የደበዘዘ ነው የሚመጣው። የኢየሱስ ፍቅር መቼም አይደበዝዝም። አንዴ ካወቀው